ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሆንላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳረሱ። የዛሬው ታሪክ የገዛ ፍቅረኛ በአደንዛዥ ዕፅ አሳስቶ ለሌላ ወንድ አሳልፎ ሊሰጣት ሲል አምልጣ ሳታስበው ከከተማው አስፈሪ ቢሊዮነር ጋር ያደረችው ምስኪን ተማሪ ታሪክ ነው። ያቺ የአንድ ሌሊት ስህተት ማህፀኗ ውስጥ 4 ህይወት ሲፈጥር በገዛ አባቷና በእንጀራ እናቷ ደግሞ እንደ ባዕድ ትገፋለች። ነገር ግን የፈሰሰው እንባዋ በከንቱ አልቀረም። የታላቁ ቢሊዮነር የብቀላ ክንድ ሲነሳ ጠላቶቿ አይቀጡ ቅጣትን ተቀጥተዋል። ታሪካችን በቀጥታ የሚጀምረው እጅግ በጣም ዘመናዊና ውድ በሆነ አንድ የከተማ ሆቴል ውስጥ ነው። ዋና ገጸ ባህሪያችን ክሎይ ከዛሬ ጀምሮ በባህሪዋ በንጽህናዋና በደረሰባት ከባድ ፈተና የዋሃ ክሎይ የምንላት በከፍተኛ ፍርሃት መደናገጥና የሞት አፋፍ ሽብር ውስጥ ሆና በሆቴሉ ረዥምና ጸጥታ የሰፈነበት ኮሪደር ላይ ትሮጣለች። የዋሃ ክሎይ ገና በወጣትነቷ ሙሉ ልቧን ሰጥታ ያመነችው የገዛ ፍቅረኛዋ አደገኛ አደንዛዥ ዕፅ በመጠጧ ውስጥ ቀላቅሎ ክብሯንና ንጽህናዋን ለማታውቀው ሌላ አረመኔ ወንድ አሳልፎ ሊሰጣት ሲል ነው በድንገት ያመለጠችው። በዚያች ቅጽበት የዋሃ ክሎይ የምትተነፍሰው አየር እሳት ሆኖባታል። በደም ስሯ ውስጥ የተረጨው አደገኛ ዕፅ አይኗን እያደበዘዘው፣ ጉልበቷን እያሸነፈውና የሰውነቷን ሙቀት ከቁጥጥር ውጭ እያደረገው መጣ። ግድግዳውን እየዳሰሰች ከኋላዋ የሚሰማውን የክፉዎች የጫማ ኮቴ እያዳመጠች አምላኬ ሆይ ዛሬም ብቻ አውጣኝ፣ ንጽህናዬን ጠብቅልኝ እያለች በውስጧ አምርራ ትጸልያለች። በዚያች የጭንቀት የተስፋ መቁረጥና የአቅመቢስነት ጣሪያ ላይ ስትደርስ አንድ በር በድንገት ክፍት ሆኖ ታገኘዋለች። ያለምንም ማመንታት ከኋላዋ ካለው አውሬ ይልቅ ከፊቷ ያለው ጨለማ ይሻለኛል ብላ ዘላ ወደ ውስጥ ትገባለች። ይህ የገባችበት ክፍል ግን የተራ ሰው ክፍል አልነበረም። ክፍል ውስጥ ያለው አየር ራሱ ይከብዳል። ይህ መኝታ ቤት የከተማዋ እጅግ ሀብታም፣ ኃያል፣ ጨካኝና ማንንም የማይፈራው የሳይላስ ፎስተር፣ እኛ ግን ከዛሬ ጀምሮ ብርቱ ባለሀብት ሳይላስ የምንለው የግል መኝታ ቤት ነበር። ብርቱ ባለሀብት ሳይላስ በዚያች ሌሊት በገዛ ጠላቶቹ ተከቦ እሱም በተራው እጅግ አደገኛ የሆነ አደንዛዥ ዕፅ ተሰጥቶት ነፍሱ አደጋ ላይ ነበረች። ጠላቶቹን ገና አሁን በጠባቂዎቹ አስወግዶ የቆሰለና የተራበ ነብር ይመስል እኔን የከዳኝ ማንም ቢሆን ሞት ይገባዋል ብሎ በቁጣ በሚያገሳበት አይኖቹ ወደ ቀይ በተቀየሩበት ሰዓት ነው የዋሃ ክሎይ በድንገት ክፍል ውስጥ ብቅ ያለችው። የክፍሉ ጸጥታ ራሱ ይጮሃል። በአንድ በኩል በክህደት ደሙ የፈላ በአደንዛዥ ዕፅ ሰውነቱ የጋለ ርህራሄ የሚባል ፈጽሞ የማያውቅ ተኩላ ቢሊዮነር፣ በሌላ በኩል ደግሞ ከክፉ አውሬ አምልጣ በድንገት እሳት ውስጥ የገባች ምስኪን ንጹህ በግ። የዋሃ ክሎይ በፍርሃት እየተንቀጠቀጠች ሰውነቷን መቆጣጠር አቅቷት ድምጿ እየተቆራረጠ እባክህ እርዳኝ፣ አደንዛዥ ዕፅ ተሰጥቶኝ ነው፣ አድነኝ ስትለው ብርቱ ባለሀብት ሳይላስ ወደ እሷ ቀስ ብሎ ተጠጋ። አይኖቹ ውስጥ ያለው እሳትና ግርማ ሞገስ ማንንም የሚያንበረክክ ቢሆንም እሱም በአግራሞት ተመለከታት። እኔን አትፈሪኝም አላት። በዚያች ጨለማና ምስቅልቅል ሌሊት የሁለቱም በአደንዛዥ ዕፅ መለከፍ የሁለቱም የህይወት አጋጣሚ በአንድ አልጋ ላይ እንዲያድሩ አደረጋቸው። ያቺ ሌሊት ተራ ሌሊት አልነበረችም። የዋሃ ክሎይን ህይወት ማንነትና የወደፊት ጣፈንታ ለዘላለም የምትቀይር ታላቅ የታሪክ ማዕበል መነሻ ሆነች። ከዚያች ሚስጥራዊ ሌሊት በኋላ ሳምንታት አለፉ። የዋሃ ክሎይ ያቺን ሌሊት እንደ መጥፎ ህልም ቆጥራ በልቧ ውስጥ ቀብራ ወደ መደበኛ የተማሪነት ህይወቷ ተመልሳለች። ነገር ግን ህልሙ ሌሊት እየመጣ የብርቱ ባለሀብት ሳይላስ ጠንካራ እጆችና ትኩስ ትንፋሽ በህሊናዋ እየተመላለሰ እንቅልፍ ይነሳታል። በዚች ምስኪን ልጅ ላይ የሚደርሰው መከራ ግን በህልም ብቻ የሚያበቃ አልነበረም። እውነተኛውና ልብ የሚሰብረው ቅዠት ያለው ከጎኗ በገሃዱ ዓለም ነው። ዋናው መከራዋ ጃስፐር ይባላል። ከዛሬ ጀምሮ ባህሪውን አይተን መርዘኛው ጃስፐር የምንለው ማለት ነው። መርዘኛው ጃስፐር የክሎይ ፍቅረኛ ነኝ የሚል ነገር ግን ከጀርባዋ ከሌላ ሴት ጋር የሚማግጥ ስሜት አልባ ራስ ወዳድና አውሬ ነው። አንድ ቀን በትምህርት ቤቱ ካፍቴሪያ ውስጥ ተቀምጠው ሳለ የዋሃ ክሎይ ሆድ በረሃብ እየጮኸ ነበር። ፊቷ ገርጥቷል፣ አቅም አንሷታል። ነገር ግን መርዘኛው ጃስፐር የዋሃ ክሎይን እንደ ባሪያ እያዘዛት በጣም ርቦኛል፣ አሁኑኑ ሄደሽ ምግብ አምጪልኝ ብሎ በሌሎች ተማሪዎች ፊት ይጮህባታል። የዋሃ ክሎይ በካርዷ ላይ ያለው የሳምንት ቀለባው $20 ብቻ እንደሆነ ያም ለሁለት በፍጹም እንደማይበቃ ድምጿን ዝቅ አድርጋ እያፈረች ስትነግረው እሱ ግን ጭራሽ የባሰበትን የክህደት ቃል ተናገራት። ለእኔ ብቻ ሳይሆን ለቤልም አብረሽ ምግብ አምጪላት አላት።
መርዘኛው ጃስፐር አይኑን በጮት አጥቦ የዋሃ ክሎይን አንቺ እኮ አሁን ወፍረሻል፣ እንደ ቤል ቀጭንና ቆንጆ አይደለሽም፣ ስለዚህ አንቺ ባትበይም ችግር የለውም ብሎ በካፍቴሪያው መሃል አዋረዳት። የዋሃ ክሎይ እንባ ተናነቃት። ሌሎች ተማሪዎች ሲያዩት የተሰማት የውርደት ስሜት ከረሃቧ በላይ ሆዷን ቆረጠው። የዋሃ ክሎይ ሆዷን እያመማት በተደጋጋሚ እያቃሸለሻትና ራሷን እያዞራት ስትቸገር ወደ ሆስፒታል ለመሄድ ተገደደች። እዚያም ዶክተሯ ብዙም ማስከፊ ነገር እንደማይኖር ነግራት እናም የህመም ማስታገሻ ሰጥታት አሰናበተቻት። ክሎይ ከወጣች በኋላ ግን ትልቁን እውነታ ዶክተሯ ተረዳች። ክሎይ እርጉዝ ነበረች። ይህ ዜና ለክሎይ ባይደርሳትም ወደ በረዶ ቢሊዮነር ሳይላስ ግን እድል እየወሰደችው ነበር። ብርቱ ባለሀብት ሳይላስ የቅርብ ሰው ስለዚህ ጉዳይ ከዶክተሯ አንደበት በዚያሽ ቅጽበት እውነታውን ሰማ። ክሎይ ወደ ቤት ስትመለስ ደግሞ ቤቷ ውስጥ ያለው ሲኦል ከውጭውም ዓለም የባሰ ነበር። የዋሃ ክሎይ የምትኖረው አባቷ ካመጣት የእንጀራ እናቷ ሌን፣ ከዛሬ ጀምሮም እናት እባብ ሌን የምንላትና ከእንጀራ እህቷ ቤል፣ ከዛሬ ጀምሮ ልጅ እባብ ቤል የምንላት ጋር ነው። የዋሃ ክሎይ ከሆስፒታል ደክሟት ወደ ቤት ስትገባ የሚሸታው ጣፋጭ የምግብ ሽታ ሆዷን አባባው። አራቱ ልጆች ከውስጥ ምግብ ይፈልጋሉ። ነገር ግን በጠረጴዛው ዙሪያ የተቀመጡት እናት እባብ ሌንና ልጅ እባብ ቤል እንዲሁም የገዛ አባቷ የሰጧት ቀዝቃዛ አስተያየት ከረሃቡ በላይ አንጀቷን አቃጠለው። የዋሃ ክሎይ ስትገባ እናት እባብ ሌን አይኗን አግበጠረጠችባት። ሙሉ ቀን ውጪ ስትራገጪና ስትጫወቺ ውለሽ አሁን እራት ሰዓት ሲደርስ ትመጪያለሽ? እኛ መምጣትሽን አናውቅም። ስለዚህ ለአንቺ የተሰራ ምንም አይነት ምግብ የለም ብላ በንቀት አዋረደቻት። የዋሃ ክሎይ ወደ አባቷ እየተመለከተች ቢያንስ እሱ ይራራልኛል ብላ ተስፋ አድርጋ ነበር። ነገር ግን አባቷ አይኖቹን ከሷ ነቅሎ ወደ ቤል መለሰ። አንድ አባት እንዴት የገዛ ልጁን አይቶ እንዳላየ እንደ ባዕድ ሰው ዝም ብሎ ያልፋል? በረሃብ እየተቀጣች ፊት ለፊቱ ስትቀመጥ የአባት አንጀቱ በዝምታ እንዲያልፍ ይፈቅድለታል? ይህ ሰውስ በእውነት አባት መባለስ ይገባዋል? ይህንን ፍርድ ለተመልካች እንተዋለን። የእነዚህ ሰዎች ክፋታቸው ግን በዚህ ብቻ አላበቃም። ለእባብ ልጅ ቤል የምርቃ ፓርቲ እጅግ ውድና ዘመናዊ የሆነ አዲስ ልብስ ገዝተውላት ቤል ልብሱን ለብሳ እየተሽከረከረች ስታያቸው አባቷና እናቷ በደስታ ያጨበጭቡላታል። የዋሃ ክሎይ ይህንን ስታይ ልቧ ተሰበረ። እኔም እኮ መረቃለሁ አባቴ፣ ቢያንስ አዲስ ልብስ አያስፈልገኝም ስትል ድምጿ እየተንቀጠቀጠ ጠየቀች። አባቷና እናት እባብ ሌን በአንድ ድምጽ ጮሁባት። እኛ ገንዘብ ከየት አምጥተን ነው ላንቺ የምናባክነው? አንቺ እኮ ተራ ተማሪ ፎቶ ነው የምትነሺው። ምን አዲስ ልብስ ያስፈልግሻል? ያለሽን አሮጌ ልብስ ለብሰሽ ሂጂ ባክሽ። አንቺ እኮ ሁሌም ገንዘብ አባካኝ ነሽ ብለው አንገቷን አስደፏት። የዋሃ ክሎይ ማልቀስ እንኳን አቅቷት ወደ ጨለማው ክፍሏ ገብታ የገዛ ቤተሰቧ እንዴት እንደካዷት እያሰበች ሌሊቱን በሙሉ አነባች። የምርቃው ፓርቲ ቀንም ደረሰ። ፓርቲው የተዘጋጀው ሚስተር ስሚዝ በተባለ እጅግ ሀብታም መኖሪያ ቤት ውስጥ ነበር። መርዘኛው ጃስፐር ለየዋሃ ክሎይ ደጋግሞ ደውሎ እኔ ጓደኞቹ ፊት እንዳላፍር መምጣት አለብሽ ብሎ ያስገድዳታል። የዋሃ ክሎይ ያረጀውን ልብሷን ለብሳ መሄዷ ቢያሳፍራትም የመርዘኛውን ጃስፐር ክብር ለመጠበቅ ስትል ብቻ ትሄዳለች። ነገር ግን መርዘኛው ጃስፐር የዋሃ ክሎይን የጠራት ለክብሩ አልነበረም። ከጀርባ ለዚያ ለሀብታሙ ሚስተር ስሚዝ አሳልፎ ሊሰጣት መጠጧ ውስጥ አደንዛዥ እጽ ጨምሮ አቁላል ሊያስታትና በገንዘብ ሊለውጣት ነበር ያቀደው። ፓርቲው ላይ ስትደርስ የሙዚቃው ድምጽ አዳራሹን ያናውጠዋል። ሀብታም ጓደኞቻቸው ሁሉ በለበሰችው ያረጀ ልብስ ይሳለቁባታል። ዘገየሽ፣ የጃስፐርን ክብር አዋረድሽ፣ ስለዚህ ለካሳ አንድ ብርጭቆ ወይን ጠጅ ብለው በግሩፕ ያስገድዷታል። የዋሃ ክሎይ መጠጥ ፈጽሞ እንደማጠጣ ብትናገርም መርዘኛው ጃስፐር ግን በግድ አፏ ላይ አቅርቦ ለጠጣት ሲሞክር መጠጡ ተደፍቶባት ልብሷን አበላሸው። የዋሃ ክሎይ ይህ በጭራሽ አላናደዳትም። እንደውም መርዘኛው ጃስፐርን ላለማዋረድ መጠጡን ለመጎንጨት ወስና ወደ ፓርቲው ትመለሳለች። ነገር ግን ወደ ቦታው ስትቀርብ ያየችው ነገር እንደ ሐውልት ደርቃ እንድትቆም አደረጋት። ከልቧ የምትወደው መርዘኛው ጃስፐር መጠጧ ውስጥ መድኃኒት እየጨመረና እንዴት ወደ አልጋ እንደሚወስዳት እያቀደ ነበር። በዚያች ሰከንድ ከዚህ በፊትም በሰጣት መድኃኒት የሆነው ነገር ብልጭ አለባት። የዋሃ ክሎይ ግን ምንም እንዳልተፈጠረ ወደ ፓርቲው ተቀላቀለች። መርዘኛው ጃስፐርም ወይኑን እንድትጠጣ መገፋፋቱን አላቆም አለ። በመጨረሻም የዋሃ ክሎይ ትዕግስቱ አልቆ ነበርና መጠጡን ፊቱ ላይ ደፋችበት። አንተ ከዳተኛ አውሬ፣ አንተ ቆሻሻ፣ በአደንዛዥ ዕፅ ልትመርዘኝ እንዳሰብክ አውቃለሁ። በመካከላችን ያለው ነገር ለዘላለም አብቅቷል ብላ ጮኸች። ልቧ በ4 ዓመት የውሸት ፍቅር መባከኑ አሁን በደንብ ገባት። መርዘኛው ጃስፐር ግን አላፈረም። ጆሮዋ ላይ ጠጋ ብሎ የንቀት ፈገግታ እያሳየ
አንቺ ባለፈው ያመለጥሽኝ ዛሬ አታመልጭኝም። ለ4 ዓመት እጄን እንኳን ሳትነኪኝ እንደ ቅድስት ንጹህ መስለሽ ቆይተሻል። ዛሬ ግን የማን እንደምትሆኚ እንዴት እንደማዋረድሽ አሳይሻለሁ እያለ በኃይል ይጎትታት ጀመር። የዋሃ ክሎይ በሙሉ ድምጿ እርዱኝ ማንም የለም እንዴ እያለች ስትጮህ መርዘኛው ጃስፐር እየሳቀ ይሄ የኔ ቤት ነው፣ የፈለግሽን ያክል ብትጮሂ ማንም አይሰማሽም፣ ጭራሽ ጩኸትሽ ስሜት ይሰጠኛል እያለ ሲንጠራራ በዚያች የጭንቀት የተስፋ መቁረጥና የሞት አፋፍ ቅስፈት የፓርቲው ታላቅ በር በኃይል ተገንጥሎ ተከፈተ። አንቺስ ግን የገዛ ፍቅረኛሽ አደንዛዥ ዕፅ ጠጥቶ ሊደፍርሽ ሲል የከተማው አስፈሪ ቢሊዮነር በሩን ሰብሮ ቢገባ በዚህች የሞትና የሽረት ትግል ውስጥ ምን ታደርጊያለሽ? ኮሜንት ላይ እስኪ ጻፊልኝ። የሙዚቃው ድምጽ በድንገት ቆመ። በሩ ላይ የቆመው ሰው ጥላ መላውን አዳራሽ አዳፈነው። ማንም ሳይሆን ያ በማንም የማይበገረው ማንም ቀና ብሎ ሊያዩ የማይደፍረው ብርቱ ባለሀብት ሳይላስ ነበር። የክፍሉ አየር ባንዴ ወደ በረዶነት ተቀየረ። ማንም ትንፋሽ መተንፈስ አልደፈረም። ብርቱ ባለሀብት ሳይላስ አይኖቹ ልክ እንደ ተራበ ነብር አዳራሹን ቃኙት። መርዘኛው ጃስፐር ብርቱ ባለሀብት ሳይላስን ሲያይ ጉልበቱ ተንቀጠቀጠ። ፊቱ ላይ ያለው ደምም ሙሉ በሙሉ ሸሸ። አጎቴ ሳይላስ እዚህ ምን ትሰራለህ? እያለ እንደ ሕፃን ልጅ መንተባተብ ጀመረ። አዎ ብርቱ ባለሀብት ሳይላስ የመርዘኛው ጃስፐር የገዛ አጎቱ ነበር። መርዘኛው ጃስፐር ወዲያውኑ ውሸት ማውራት ጀመረ። አጎቴ ተሳስተሃል፣ እሷ እኮ ፍቅረኛዬ ናት፣ ዝም ብለን እየተጫወትን ነው፣ ምንም አልተፈጠረም ሲል የዋሃ ክሎይ ግን ዝም አላለችም። የዋሃ ክሎይ አቅሟን ሰብስባ ቀጥ ብላ ቆማ ብርቱ ባለሀብት ሳይላስን እያየች የክፍሉን ጸጥታ በሚሰብር ድምጽ ባለፈው ሌሊት አብረን ያደርነው እኛ ነን፣ ስለዚህ በስርዓቱ ከተነጋገርን ጃስፐር እኔ አሁን ያንተ አክስት ነኝ ብላ ቦምቡን ጣለችው። መርዘኛው ጃስፐር ማመን አቅቶት አፉን ከፈተ። አጎቴ ከሴት ጋር ሊተኛ ቀርቶ ሴት ትንኝ እንኳን ባጠገቡ እልፍ እንድትል አይፈቅድም፣ ይሄ ፈጠራ ውሸት ነው ሲላት የዋሃ ክሎይ ፈገግ ብላ አይግረም፣ ሆዱ ላይ ያለውን የትውልድ ምልክት በደንብ አውቀዋለሁ፣ ካላመንክ ልብሱን ገልጠይ ብላ ስታሳይ አዳራሹ በድንጋጤ ጸጥ አለ። ብርቱ ባለሀብት ሳይላስም ሁኔታውን አይቶ የዋሃ ክሎይን ድፍረት አድንቆ አዎ እውነት ነው እሷ የኔ ናት ብሎ መርዘኛውን ጃስፐርንና ጓደኞቹን ከቤቱ ጠራርጎ አባረራቸው። የዋሃ ክሎይም ለተደረገላት ውለታ አመስግና ልትወጣ ስትል ብርቱ ባለሀብት ሳይላስ በቀላሉ ሊተዋት አልፈለገም። እንደውም ይግረምሽ ብሎ 4 መንታ ልጆች እንደጸነሰች አበሰራት። ለየዋሃ ክሎይም ይህ አስደንጋጭ ነገር ነበር። ገና ከድንጋጤዋ ሳትወጣ ልጆቹ የእርሱ ለመሆናቸውም እርግጠኛ እንዳልሆነ ጥርጣሬውን አካፈላት። በጭራሽ ከማንም ጋር ሆና እንደማታውቅ ልታስረዳው ብትሞክርም እሱ ግን የልቡ በረዶ ስላልቀለጠና ለፍቅር ዝግጁ ስላልነበረ እኔ ማግባት አልፈልግም፣ ይህንን የባንክ ካርድ ሰጂና ለካሳ ይሁንሽ ብሎ ልክ እንደማንኛውም ርካሽ ሴት አስቦ ሊገፋት ሞከረ። እንዴ ሴትየዋ 4 ልጅ በሆዷ ተሸክማ ያለች የባንክ ካርድ ሰጥቶ ሊሸኛት ያስባል እንዴ? ይሄ ድንጋይ ራስ ቢሊየነር ጭንቅላቱ አይሰራም። የዋሃ ክሎይ ግን ውስጧ ድሃ ብትሆንም የኩራት ባለቤት ናት። ካርዱን በእጁ ላይ እንዳላየችውና የንቀት ፈገግታ አሳየችው። እኔ አንተ ገንዘብ አያስፈልገኝም፣ እኔ የምሸጥ ዕቃም አይደለሁም ብላው ጥንካሬዋን አሳይታው ክብሯን ጠብቃ ሄደች። ብርቱ ባለሀብት ሳይላስ ግን በልቡ በጥልቅ ተነክቶ ይህች ሴት ከሌሎቹ የተለየች መሆኗን ተረድቶ ስለሷ ማንነት በድብቅ እንዲመረምር ዋና ረዳቶችን አዘዘ። ብርቱ ባለሀብት ሳይላስ ልጆቹን አምኖ መቀበል ባይፈልግም መርዘኛው ጃስፐር ግን የእነዚህ ልጆች ካጎቱ መወለድ ውርሱን እንደሚጋፋበት አስቦ ሲያብሰለስለው ነበር። ከእናቱም ጋር ተመሳጥሮ ልጆቹን ከመወለዳቸው በፊት ለማጥፋት ወሰነ። ይህንን እቅዱን ለማሳካት የዋሃ ክሎይን ብቻዋን ወደ ትምህርት ቤቱ በረንዳ ወስዶ የድብደባ ናዳ ያወርድባት ጀመር። እንደ ፍቅረኛ የተንከባከበችውን ምስኪን ሴት ለሴትነቷ ብሎም ለእርግዝናዋ ግድ ሳይሰጠው ጨከነባት። የዋሃ ክሎይ መልካም ገድ ግን በዚያች ሰዓት ንጽህናዋን ብርቱ ባለሀብት ሳይላስ እንዲያውቅ ረዳት። ቢሊዮነሩም ወዳለችበት ቦታ በፍጥነት መገስገስ ጀመረ። መርዘኛው ጃስፐር የዋሃ ክሎይና ልጆቿን ለመግደል ቆርጦ ነበርና ክፋቱ ገንፍሎ ክሎይን ከበረንዳው ገፈተራት። ለገንዘብ የነበረው ፍቅር አውሮት 4 ልጆችን በሆዷ የያዘችን ሴት ለመግደል የሚሞክር ምን አይነት ሰው ነው? በዚያች ቅጽበት ግን የልጆቿ አባት ደረሰላት። ወደ ሞት እንዳትወድቅም እጇን ጎትቶ አወጣት። የዋሃ ክሎይ ሕክምና በምታገኝበት ሰዓት የቢሊዮነሩን እናት ለመታወቅ ቻለች። ይህች መልካም ሴትም የልጅ ልጅ ልታይ በመሆኗ ደስታዋ ወደር አልነበረው።
መርዘኛው ጃስፐር ከእናቱ ጋር ሆኖ የክሎይ ንጽህና ለማጠልሸት ቢሞክርም ቤተክርስቲያን እንደገባ ውሻ አዋርዶ አባረሩት። መርዘኛው ጃስፐር እንዲህ በቀላሉ መሸነፍ አልፈለገም። ብርቱ ባለሀብት ሳይላስ ክሎይን ወደ ቤት ሲያመጣት ጠብቆ አሁንም ወደ ሞቷ ሊልካት ተዘጋጀ። ክሎይ ተንሸራታ በመርዘኛው ጃስፐር ወጥመድ ብትወድቅም ማረፊያዋ ግን ብርቱ ባለሀብት ሳይላስ እቅፍ ውስጥ ነበር። እሱም በሁኔታው ቢደናገጥም ክሎይን ልብሷን እንድትለብስ አዞ ሊጎዳት የነበረውን ሊያጠፋላት ተነሳ። ከመሄዱ በፊት ግን የክሎይን ደህንነት ለማረጋገጥ ከሱ ጋር በአንድ መኝታ እንድተኛ ወደ ክፍሉ ወሰዳት። መርዘኛው ጃስፐር የሚገባውን ቅጣት ያገኝ ዘንድ ወደ መቅጫ ቦታ ወሰዱት። ጃስፐርም ማን እንዳፈነው አላወቀም ነበርና በድንጋጤና ግራ በመጋባት ውስጥ ነበር። ይህንን አጋጣሚ በመጠቀምም ብርቱ ባለሀብት ሳይላስ በጭንብል ተሸፍኖ የዋሃ ክሎይ አጠገብ እንዳይደርስ አስጠነቀቀው። ወደ ቤት ሲገባ የዋሃ ክሎይ በፍቅር ነበር የተቀበለችው። ምንም እንኳን በእንቅልፍ ልቧ ቢሆንም የዋሃ ክሎይ ፈተና ግን በዚህ አላበቃም። ወደ ተቀጠረችበት ድርጅት ኢምፓየር በሄደችበት የመጀመሪያ ቀን የድርጅቱ ማኔጀር ችግር ትፈጥርባት ጀመር። ልትጨርስ የማትችለውን የሥራ ማዕት አሸከመቻት። ነገር ግን ክሎይን ጨምሮ ሁሉም ያላወቁት ነገር የድርጅቱ ባለቤት ብርቱ ባለሀብት ሳይላስ መሆኑን ነው። እሱም ሚስቱ ከአሰሪዎቿ ችግር እየደረሰባት መሆኑን አውቆ ጭንብሉን አጥልቆ ሊጎበኛት መጣ። ማንነቱንም ሳያውቅ ስራዋን ጨረሰላት። የዋሃ ክሎይ ወደ ቤቷ ስትመለስ ቤተሰቡ ለእራት ተዘጋጅቶ እየጠበቃት ነበር። ለእራት በተቀመጡ ጊዜ መርዘኛው ጃስፐር የቤተሰቡን ንብረት በሙሉ ወደ እሱ ስም እንድታዞረው አያቱን መጨቅጨቅ ጀመረ። ንብረቱ ለሱና ላጎቱ እኩል እንደሚደርስ ብትነግረውም አጎቱን የማይረባ አድርጎ በማቅረብ ምንም ውስጥ እንደማይገባው ሞገታት። ብርቱ ባለሀብት ሳይላስ በሌለበት ስሙ ሲብጠለጠል መስማት አልቻለችም። ለመርዘኛው ጃስፐር ስላጎቱ መጥፎ ማውራት እንዲያቆም በቁጣ አስጠነቀቀችው። እሱም እስካሁን በህጋዊ መንገድ አለመጋባታቸውን እየጠቀሰ ቁጣዋን ሊያቃልል ቢሞክርም ወዲያውኑ ብርቱ ባለሀብት ሳይላስ ወደ ክፍሉ ገብቶ ሚስቱን በዚህ አይነት መልክ ድጋሚ ለመከራከር በጭራሽ እንዳይደፍር ነገረው። በእርሱ ጉዳይ ግን መከራከራቸውን በጭራሽ አላቆሙም። መርዘኛው ጃስፐርና እናቱ ሙሉ ንብረቱን የግላቸው ለማድረግ ከነክሎይ ደግሞ የሚገባቸውን የአስተዳዳሪነት መብት ለማስጠበቅ ወደ ኋላ ሊሉ አልቻሉም። ጉዳዩ ሳይቋጭ ከክፍሉ ወጥተው ወደ መኝታ ክፍላቸው በሄዱ ጊዜ ብርቱ ባለሀብት ሳይላስ ክሎይ ለሱ ስትከላከልለት በነበረው ሁኔታ ልቡ ተነክቶ ነበርና ሊያገባት ያለውን ፍላጎት ገለጸላት። እሷ ግን ለልጆች ብቻ ብላ ትዳር ውስጥ መግባት እንደማትፈልግ ገለጸችለት። አክላም እሱን አውቃለሁ የሚል ሰው ስራ ቦታዋ መጥቶ እንዲረዳት ነገረችው። ብርቱ ባለሀብት ሳይላስ ለዚህ ሰው በፍቅር ወድቃለች ብሎ በማሰብ በቅናት ነዶ ትቷት ሄደ። ይህንንም ጉዳይ በውስጡ እያብሰለሰለ ቆየ። የቅርብ ሰዎቹንም ቢጠይቅ ክሎይ ለምን የአግቢን ጥያቄውን እንዳልተቀበለች ሊገለጥለት አልቻለም። ውስጡ ያለው ንዴትና ቅናትም እየተባባሰ ሄዶ ክሎይን በድጋሚ ሊያያት አልፈለገም። ክሎይ በምትሰራበት የሳይላስ ድርጅት ውስጥ የተደረገ ትልቅ የእርዳታ ድግስ ነበር። የድርጅቱን ባለቤት በጭራሽ አይተው የማያውቁት ሰራተኞች በሙሉ እሱን ለማማለል በደንብ ዘንጠው መምጣት እንዳለባቸው ሲመካከሩ ክሎይ ጉዳዩ ባይገባትም ውይይቱን ተቀላቀለች። ሰራተኞቹ ግን በንቀት አንቋሸሿት። አንቺ ምንም የሚራባ መልክ ወይ ጥሩ ሰውነት ቅርጽ የለሽ፣ ባለቤቱ ጭራሽ ዞር ብሎም ሊመለከተሽ አይፈልግም በማለት ቅስሟ ሊሰብሯት ሞከሩ። በዚያች ሰከንድ ማን ከች ያለ ይመስላችኋል? እስኪ ገምቱ። ክሎይ የልጆቹ አባት መሆኑን ያላወቀችው እንደ ባለ ጭንብል ረዳቷ አድርጋ የምትቆጥረው ብርቱ ባለሀብት ሳይላስ ወዲያውኑ ከጎኗ መጥቶ የዛሬውን ድግስ አብረሽን ለመታደም ፈቃደኛ ነሽ ሲል ጋበዛት። ግብዣውን ለመቀበል ግን እድሉን አላገኘችም ነበር። ማናጀሯና ሌሎችም ጣልቃ ገብተው እሱ ተራ ሰራተኛ እንደሆነና ከድርጅቱ ባለቤት ጋር ሊወዳደር እንደማይችል ዘበዝቡ ጀመር። ብርቱ ባለሀብት ሳይላስ ሶስቱንም ሴቶች እዚያ በማባረር የድርጅቱ ባለቤት መሆኑን አረጋገጠላቸው። ክሎይንም ወደ ቢሮ እንድትከተለው አሳውቋት ሄደ። ክሎይ ይህ ባለጭንብል ሰው የኢምፓየር ባለቤት መሆኑ አስደንግጧታል። እስከዛሬ ማንነቱን ሳታውቅ ስለ ድርጅቱ ባለቤት የተናገረችውን ይቅር እንዲላትም ለመነችው። እሱ ግን በድጋሚ ድግሱ ላይ አብራው እንድትገኝ ጠየቃት። ይህንን ጥያቄ መመለስ ግን ለክሎይ በጣም ከባድ ነበር። የልጆቿን አባት አስቀምጣ ከሱ ጋር ወደ ድግሱ መሄድ እንደማትችል ብትነግረውም ከስራዋ መባረር ካልፈለገች የሚለውን ማድረግ እንዳለባት አስረዳት። ክሎይ በግትርነቱ እየተበሳጨች ለመሄድ ተስማማች። የባለ ጭንብሉ ጓዷ ቸርነት ግን በዚያ አላበቃም። እንዲያውም ለዝግጅቱ የሚያስፈልጓትን ሁሉ ሊገዛላት ይዟት ወጣ። ድግሱ ተጀምሮ ሁሉም ሰው የታዋቂውን የኢምፓየር ድርጅት ባለቤት መምጣት እየተጠባበቀ ነበር። ሴቶቹም እርሱን ለማየትና አብረውት ለመሆን ጓግተዋል።
ከዚያ ተስፋቸውን እንደ ጉም ያተነነ ነገር ተመለከቱ። የኢምፓየር ባለቤት ከክሎይ ጋር። እነዚህ ታዳሚዎች ክሎይን ለመወንጀል ጊዜ አልፈጀባቸውም። እንዲሁም ከነሱ አንዷ ልጅ እባብ ቤል ነበረችና ከአጃቢዎቿ ጋር ሆና ክሎይን መስደብና መተናኮል ጀመሩ። ክሎይ ግን በቀላሉ የምትበገር አልነበረችም። ጥሉ ከመጋጋሉ በፊት ሳይላስ መጥቶ አላቀቃቸው። ጥፋተኛዋንም ለክሎይ ይቅርታ እንድትጠይቅ አስገድዳት። ሳይላስ የክሎይን መጎዳት ተመልክቶ ነበርና አቅፎ ወደ ሌላ ክፍል ወስዶ ቁስሏን ሊያክምላት ሞከረ። በቀድሞ ፍቅረኛዋ እጅግ ተጎድታ የነበረችው ክሎይ አሁንም የጠበቀችው ቁጣና ንዴትን እንጂ ርህራሄን ስላልነበር ሳይላስ ባሳያት ያልተለመደ አሳቢነት ተደናግጣ በፍጥነት ከክፍሉ ወጣች። ይህንን አጋጣሚ ግን በክፍል ውስጥ በነበረ ሳጥን ውስጥ ተደብቃ የነበረችው ልጅ እባብ ቤል ተጠቀመችበት። ለሳይላስ ባለጭንብሉ የኢምፓየር ባለቤት አደንዛዥ ሰጥታ ልታማልለው ሞከረች። ከክሎይ ውጪ ሴት የማይታየው ሳይላስ ግን ለዚህ ተራ ወጥመድ አልወደቀም። በፍጥነት ከእባብ ልጅ ቤል ርቆ ልትረዳው ወደምትችለው ክሎይ ገሰገሰ። ክሎይ ግን ከሳይላስ ማርገዟንና በጭራሽ ልትረዳው እንደማትችል ገለጸችለት። ለእሷ የሚታያት ባለጭንብል ጓደኛዋ እንጂ የልጆቹ አባት ብርቱ ባለሀብት ሳይላስ አልነበረምና። ሳይላስ ይህንን ማስመሰል ከዚህ በላይ ሊቀጥል ስላልቻለ ጭንብሉን አውልቆ እውነተኛ እሱነቱን አሳያት። ማን እንደሆነ እንዳወቀችም ክሎይ ስሜቱን ለመጋራት አላመነታችም። ነገር ግን የፍቅር ጨዋታቸው እንዳለቀ ክሎይ በውሸቱ ምን ያክል እንደጎዳት ግልጽ አደረገችለት። ከዚያ በኋላ ከሱ የምትጠብቀው ነገር እንደሌለ አስረግጣ ትታው ሄደች። ቸልታዋን መቋቋም ያቃተው ቢሊዮነር በቀጣዩ ቀን ስራ ላድርስሽ በሚል ሰበብ ተከትሎ በይቅርታ መለመኑን ተያያዘው። በድጋሚ እንደማያሻትም ቃል ገባላት። ያን ጊዜ ክሎይ መለሳለስን አሳየች። ይቅርታዋን ከመስጠቷ በፊት ግን የሆዷ ህመም አቋረጣት። ክሎይ ወደ ቤታቸው በመጣ ዶክተር አስፈላጊው ምርመራ ከተደረገላት በኋላ አስጊ ነገር እንደሌለ ተረጋገጠ። በዚህ ተጽናንተው ወደ ክፍላቸው ከተመለሱ በኋላ ብርቱ ባለሀብት ሳይላስ በልቡ ይዞት የኖረውን ሚስጥር አካፈላት። ከ20 ዓመታት በፊት አባቱን በድንገተኛ አደጋ እንዳጣ፣ ግን ይህ አደጋ የተቀነባበረ ተንኮል እንዳለውና ይህንንም በማጣራት ላይ እንዳለ ተረከላት። በዚህ ታሪክ ልቧ የተነካው ክሎይ የአባት ገዳዮች የሚገባቸውን ቅጣት ያገኛሉ ብላ በማጽናናትና በፍቅር ከንፈሩን ሳመችው። ከናፍር በጋለ ስሜት ተቆላልፈው ፍቅራቸውን አወጁ። ከዚህ ክስተት በኋላ ብዙ ወራት አለፉ። የዋሃ ክሎይና ብርቱ ባለሀብት ሳይላስ ግንኙነታቸው ቀስ በቀስ ከግጭት ወደ መግባባት እያደገ ብርቱ ባለሀብት ሳይላስ የክሎይን ንጽህና ተረድቶ እውነተኛ ፍቅሩን እየሰጣት መጥቷል። የገዛ ቤተሰቦቿ የከዷትን ክሎይ ብርቱ ባለሀብት ሳይላስ የአይኑ ብሌን አደረጋት። ነገር ግን በቢሊዮነሮች ዓለም ውስጥ ሰላም በቀላሉ አይገኝም። አዲስ ጠላት ብቅ አለች። ሴሬና ትባላለች። ከዛሬ ጀምሮ አስመሳዩዋ ሴሬና የምንላት ማለት ነው። አስመሳዩዋ ሴሬና የሳይላስ ቤተሰብ ውስጥ በድብቅ ሰርጋ ገብታ ያኔ በሆቴሉ ሳይላስን ያዳነችው እሷ እንደሆነች በማስመሰል ራሷን የወደፊት ሚስት አድርጋ ሾማለች። ነገር ግን ውስጧ እንደ እባብ በመርዝ የተሞላ ነበር። ብርቱ ባለሀብት ሳይላስን በውሸት ለማጥመድና የዋሃ ክሎይን ከናራት ልጆቿ ከምድረ ገጽ ለማጥፋት ታላቅ ሴራን ጎንጉናለች። የዋሃ ክሎይን በአፋኞቿ ሲዛ በኋላም ላይ ራሷን ለክሎይ መስዋዕት አድርጋ የሰጠች በማስመሰል ሳይላስን ለማታለል በማሰብ እቅዷን ትጀምራለች። የድራማው ታዳሚ ይሆን ዘንድም የበረዶውን ቢሊዮነር ሳይላስ ሚስቱ እንደፈታች በመንገር ወዳሉበት ቦታ እንዲመጣ ታስገድደዋለች። አፋኞቹ ክሎይን ማሰቃየት ጀምረው ሳለ ሳይላስ ከቦታው ይደርሳል። ሚስቱን እንዲለቋት ለማስፈራራት ቢሞክርም ክሎይ በእጃቸው ናትና ማስፈራራቱን ውድቅ ያደርጉበታል። ከዚያም አንድ ምርጫ ይሰጡታል። ከዚች በልጅነት ህይወትን ካተረፈችው ሴትና ከክሎይ አንዷን ምረጥ። አንደኛዋ ላይ ትልቅ የህይወት ውለታ ያለበት ሲሆን ሌላኛዋ ደግሞ ከራሱ በላይ የሚወዳት የልጆቹ እናት ነች። ብርቱ ባለሀብት ሳይላስ ትልቅ አጣብቂኝ ውስጥ ገባ። ነገር ግን በመጨረሻም ክሎይን ለማትረፍ ይመርጣል። አፋኞቹም ለመልሱ ግድ ሳይሰጣቸው የክሎይን ህይወት ለማጥፋት ሲንደረደሩ አስመሳያ ሴሬና እቅዷን ለማሳካት በክሎይ ፋንታ ራሷን ለቢላዋ ትሰጣለች። እንዳሰበችው ግን ሳይላስ ውዱን ትቶ እሷን ሁኔታ ሊያይ አልመጣም። ሁለቱም ሴቶች ወደ ሆስፒታል ተወስደው ክትትል ይደረግላቸው ጀመር። ሳይላስ የክሎይ ራሷን መሳትና አለመንቃቷ እጅግ አሳስቦት ከክፍሏ ውስጥ ሆኖ እየጠበቃት ነበር። በመጨረሻም ነቅታ ሲገናኙም ለምትነግረው ነገር ፍጹም ዝግጁ አልነበረም። ይህንን ተንኮል ያቀነባበረችው ራሷ አስመሳያ ሴሬና ነች ብትለውም ለሳይላስ ግን አልተዋጠለትም ነበር። ከዚያም በላይ ደግሞ ያስመሳያን ሴሬና በጉዳት ምክንያት ልጅ መውለድ ያለመቻል ዜና ሲሰማ እጅግ አዘነላት። ከአስመሳያ ሴሬና ጋር ያለው ተግባቦት ግን ከክሎይ ጋር ባለው ግንኙነት ላይ ተጽዕኖ መፍጠር ጀመረ።
በሌላ በኩል የሳይላስ ሰዎች የክሎይን አፋኞች ማን እንደላካቸው በማወጣታት ላይ ነበሩ። ነገር ግን አፋኞቹ ምንም ለመናገር ፈቃደኛ አልነበሩም እና ብርቱ ባለሀብት ሳይላስ ጭንብሉን አጥልቆ መጣ። እነሱም ይህ ባለ ጭንብል ሳይላስ ራሱ መሆኑን ሲያውቁ በፍርሃት ተርበደበዱ። በአንድ ድምጽም አዛዣቸው አስመሳያ ሴሬና እንደሆነች አረጋገጡለት። አሁን በሳይላስ ሚስጥራዊና ጨለማ ክፍል ውስጥ አስመሳያ ሴሬና በሰንሰለት ታስራ መሬት ላይ ተንበርክካለች። ክፍሉ ውስጥ ያለው ጸጥታ የሞት ጸጥታ ነው። ብርቱ ባለሀብት ሳይላስ በዝግታ እርምጃ ወደ እሷ ሲጠጋ የጫማ ኮቴ ብቻ በክፍሉ ውስጥ ያስተጋባል። እያንዳንዱ እርምጃ የአስመሳያ ሴሬናን የልብ ትርታ ያቆመው ነበር። አስመሳያ ሴሬና ተይዛ መሬት ላይ ተንበርክካ ጌታዬ ሳይላስ እባክህ ማረኝ፣ እኔ እኮ አዳኝህ ነኝ እያለች ብትለምንም ብርቱ ባለሀብት ሳይላስ አይኖች ውስጥ ምንም አይነት ርህራሄ አልነበረም። ሙሉ በሙሉ ባዶ ጥቁርና ገደል ነበሩ። እኔን ለማታለል ሞከርሽ? ድምፁ ዝቅተኛ ቢሆንም ልክ እንደ ነጎድጓድ ያስፈራ ነበር። ብርቱ ባለሀብት ሳይላስ የብረት ልቡን አላራራም። እኔን ማንም አያስፈራራኝም፣ የኔን ቤተሰብ ነካ ማንም በህይወት አይኖርም ብሎ ጠባቂዎቹን አዘዘ። እስክትናዘዝ ድረስ በየቀኑ የተለያየ ጎዳና ተዳዳሪ እንዲያሰቃያት አድርጉ ብሎ ሲፈርድባት አስመሳያ ሴሬና በድንጋጤ ልቧ ሊቆም ደረሰ። የሞት ፍርሃት ሙሉ በሙሉ አሸነፋት። አንተ አውሬ ነህ፣ እሺ አትግደለኝ፣ ሚስጥሩን ሁሉ እናዘዛለሁ ብላ የደበቀችውን ጉድ ዘረገፈችው። ሴሬና የተናዘዘችው ሚስጥር ግን የሳይላስን ህይወት ከስር መሰረቱ የሚያናጋ ነበር። ያኔ በጥንት ጊዜ የሳይላስን አባት ማን እንደገደለውና አሁን ደግሞ የዋሃ ክሎይን ማን ሊገድላት እያሴረ እንደሆነ ተናገረች። ጉዳዩ ከውጭ የመጣ ማንም አልነበረም። የሳይላስ የገዛ ቤተሰብ የእህቱ የፐርል ባል የሆነው ቪክተር፣ ከአሁን ሰዓት ጀምሮ ደግሞ ነፍሰ ገዳዩ ቪክተር የምንለው ነበር። በዚህ ሰዓት የዋሃ ክሎይ ሆዷ ገፍቶ 4 ልጆች ተሸክማ ሆስፒታል ውስጥ የክትትል ምርመራ እያደረገች ነበር። ነፍሰ ገዳዩ ቪክተር የዶክተር ነጭ ኮት ለብሶ ፊቱን በጭንብል ሸፍኖ ማንም እንዳያየው ተደብቆ ወደ ክሎይ ክፍል ገባ። የዋሃ ክሎይ ሆዷን ደግፋ አልጋው ላይ ተኝታለች። የክፍሉ የልብ መቆጣጠሪያ ማሽን ድምጽ ቀስ ብሎ ይሰማል። የዋሃ ክሎይ በንጹህ ልብ ዶክተር፣ ልጆቼ ደህና ናቸው? የልብ ምታቸውስ ይሰማል ብላ ስትጠይቀው ነፍሰ ገዳዩ ቪክተር ግን መርስ የተሞላበትን መርፌ እያዘጋጀ ፊቱን ደብቆ ጽንስሽ አደጋ ላይ ነው፣ ያልተረጋጋ እንቅስቃሴ አለው፣ ስለዚህ ማረጋጊያ መርፌ ልወጋሽ ነው እያለ ወደሷ ተጠጋ። ነገር ግን የዋሃ ክሎይ አይኗን ከፈት እያደረገች የእናትነት ስሜቷ የሆነ ትልቅ የሞት አደጋ እንዳለ ነገራት። ቆይ ቅድም ዋናው ዶክተር ልጆቹ ሙሉ በሙሉ ጤነኛ ናቸው ብሎኝ ነበር እኮ አንተ ማነህ ስትል ነፍሰ ገዳዩ ቪክተር ጊዜ ማጥፋት ስላልፈለገ መርፌውን በኃይል ሊወጋት ሲሞክር የዋሃ ክሎይ በድንጋጤ ጮኸች። በዚያች የመጨረሻ ሰከንድ የሆስፒታሉ ክፍል በር በኃይል ተሰብሮ ወደቀ። ብርቱ ባለሀብት ሳይላስ ልክ እንደ ቆሰለ አንበሳ አየር ላይ በሮ በመግባት ነፍሰ ገዳዩ ቪክተርን አንቆ መሬት ላይ ያጋደመው። አባቴን የገደልከው አልበቃ ብሎ አሁን ደግሞ ሚስቴና ልጆቼ ልትነካ ትደፍራለህ አለው። ነፍሰ ገዳዩ ቪክተር መሬት ላይ ወድቆ ትንፋሽ አጥቶት እያለቀሰ ሚስጥሩን ሁሉ ተናዘዘ። ያኔ እኔና ፐርል ስንዋደድ እናንተ ሀብታሞች የኔን ድህነት ንቃችሁ በማንነቴ አዋርዳችሁ ጋብቻችንን ስላልተቀበላችሁ ነው አባትን የገደልኩት። አሁንም ቢሆን ልጆቻችሁን ማጥፋት ፈልጋለሁ ብሎ ጮኸ። የሳይላስ እናትም ይህንን የክህደት ቃል ስትሰማ ልቧ ተሰበረ። ወደ ነፍሰ ገዳዩ ቪክተር ጠጋ ብላ እኛ የከለከልን ደሃ ስለሆንክ ሳይሆን አንተ በተፈጥሮ ሰነፍ አጭበርባሪና ስራ ፈት ስለነበርክ ነው፣ ዛሬም ያው ቆሻሻ ነህ ብላ እውነቱን አፈረጠችበት። የሳይላስ እህት ፐርል እያለቀሰች መሬት ላይ ተንበርክካ ወንድሜ ሳይላስ እባክህ ባሌ ማራው፣ የልጅ አባት እኮ ነው፣ ለልጅ ስትል ራራለት ብላ ብትለምንም ብርቱ ባለሀብት ሳይላስ ግን ለክህደት ፈጽሞ አይራራም። ነፍሰ ገዳዩ ቪክተር ለክሎይ የቆፈረውን የሞት ጉድጓድ እራሱ ማጣው። ብርቱ ባለሀብት ሳይላስ በቁጣና በቁርጠኝነት ክሎይን የነካ ማንንም የገዛ ቤተሰቤንም ቢሆን በፍጹም አልምርም ብሎ ጠባቂዎቹን አዘዘ። ከዛሬ ጀምሮ ቪክተርም ሆነ ፐርል እግራቸውን በዚች ከተማ እንዳይረግጡ፣ ሀብታቸውን ቀምታችሁ ከከተማ አባሯቸው ብሎ የመጨረሻውን ፍርድ አስተላለፈ። ነፍሰ ገዳዩ ቪክተርና ፐርልም እያለቀሱ እየጮሁና እየተጎተቱ ከከተማው ተባረሩ። የፍትህ ሚዛንም ተስተካከለ። ከዚህ ሁሉ ታላቅ ማዕበል፣ የቤተሰብ ክህደት፣ የሞት አፋፍ ትግልና የጠላቶች መደምሰስ በኋላም በመጨረሻም ሰላም ሰፈነ። የዋሃ ክሎይ ግን ያንን ሁሉ ስቃይ አልፋ በሰላም ተገላግላ 4 ቆንጆ ልጆች ታቅፋለች።
ታሪካችን የሚያበቃው እጅግ በሚያዝናና ልብ በሚያሞቅና ፈገግ በሚያሰኝ የቤተሰብ ትዕይንት ነው። ብርቱ ባለሀብት ሳይላስ ያ የጠጠረውና የደም ሽታ የሚወደው የብረት ልቡ ሙሉ በሙሉ ቀልጦ አሁን የየዋህ ክሎይ ፍጹም አፍቃሪ ተለማማጭና የፍቅር ባል ሆኗል። በአንድ ምሽት ብርቱ ባለሀብት ሳይላስ የየዋህ ክሎይን አቅፎ ጸጉሯን እየዳበሰ የኔ ፍቅር ብዙ ጊዜያችንን በችግር በጠላትና በጦርነት አሳልፈን አሁን ቢያንስ ትንሽ የፍቅር ጊዜ የኔና አንቺ የሁለታችን ብቻ ጊዜ አይገባንም እያለ በስሱ ሊያባብላት ሲሞክር የየዋህ ክሎይ ግን በእናትነት ድካም ውስጥ ሆና ውይ ተወኝ ባክህ ዛሬ በጣም ደክሞኛል እያለች ትገፋዋለች። ብርቱ ባለሀብት ሳይላስ ተስፋ ሳይቆርጥ አንቺ እኮ ምንም አታደርጊም ዝም ብለሽ ተኚ እኔ አባብልሻለሁ እያለ በፍቅር ሲለማመጣት በድንገት የክፍሉ በር ተከፈተ። አራቱ ጉደኛ ልጆች አባዬ እማዬ ዛሬ አብረናችሁ ነው የምንተኛው እያሉ የሳይላስን የፍቅር ጊዜ አበላሽተው አልጋው ላይ ዘለው ወጡ። ብርቱ ባለሀብት ሳይላስ በብስጭትና በግማሽ ሳቅ እናንተ አሁን እኮ አድጋችኋል፣ ትልልቅ ልጆች ሆናችኋል፣ በየክፍላችሁ ሄዳችሁ መተኛት አለባችሁ እያለ ሊያባርራቸው ሲሞክር ልጆቹ ግን በአንድ ድምጽ አይሆንም ዛሬ ከማዬ ጋር ነው የምንተኛው ብለው አሻፈረኝ አሉ። ብርቱ ባለሀብት ሳይላስም ተበሳጭቶ እሷ እኮ የኔ ሚስት ናት፣ ከኔ ጋር ነው መተኛት ያለባት፣ የኔ ብቻ ናት እያለ ያ አስፈሪ ቢሊዮነር አሁን ከገዛ ህጻናት ልጆቹ ጋር ይከራከራል። የየዋህ ክሎይ የሳይላስን አቅመቢስነት አይታ እየሳቀች ሳይላስ ልጆቹን ካስቸገርካቸውና ካስለቀስካቸው ዛሬ ማታ ሳሎን ውስጥ ሶፋ ላይ ነው የምታድረው ብላ ስታስጠነቅቀው ብርቱ ባለሀብት ሳይላስ ወዲያውኑ ጸጥ ብሎ አፉን ዘግቶ ልጆቹን አቅፎ መተኛት ጀመረ። በመጨረሻም ሌሊቱ እየገፋ ሲሄድና ልጆቹ ጥልቅ እንቅልፍ ሲወስዳቸው ብርቱ ባለሀብት ሳይላስ ቀስ ብሎ አራቱንም ተሸክሞ ወደ የክፍላቸው አስገባቸው። ተመልሶም ወደ መኝታ ክፍሉ መጥቶ የየዋህ ክሎይን አንገት ስር እየሳመ አሁን ልጆቹ ተኝተዋል፣ ሌላ ልጅ ብንጨምር ምን ይመስልሻል ሲላት የየዋህ ክሎይ ሳይላስ ጸጉር ላይ እኮ ተኝተዋል እያለች ስትቆጣው በታላቅ ሳቅ በንጹህ ፍቅርና በማይነጣጠል አንድነት ተቃቅፈው ታሪካችን እጅግ ውብና ልብን በሚያሞቅ መልኩ ይጠናቀቃል። እኔ ምለው ግን አንድ አባት የገዛ ደሙ የሆነችውን ልጁን ለሚስቱ ብሎ ሲገፋ የአባት ካውሬ በምን ይለያል? በእኔ እምነት ከመርዘኛው ጃስፐር ይልቅ ትልቁ ወንጀለኛ የየዋህ ክሎይን ለጎዳና የሰጣት የገዛ አባቷ ነው። እናንተስ በዚህ አባት ላይ ምን ትፈርዳላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ እና ሰብስክራይብ ማድረጋችሁንም በጭራሽ አትዘንጉ።